በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የአቤጊያ ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሚከበሩት ከ9ኙ ታላላቅ የጌታ በዓላት አንዱ ስለሆነው ስለ ደብረ ታቦር ስለ ቡሄ በዓል ታሪክ፣ ምስጢርና ባህላዊ እሴቶችን በሰፊው እንወያያለን። ነሐሴ 13 ቀን ስንት ነገሮች በአንድ ላይ የሚከበሩበት ታላቅ ቀን እንደሆነ ያውቃሉ? ጌታችን በታቦር ተራራ ላይ መለኮቱን የገለጠበት፣ ሙሴና ኤልያስ ከብሉይ ኪዳን መጥተው ምስክርነታቸውን የሰጡበት፣ እንዲሁም የአብ ድምፅ የወልድ አካልና የመንፈስ ቅዱስ በደመና ተገልጦ ሥላሴ የታወቁበት ታላቅ ቀን ነው። በዚህ ቪዲዮ የደብረ ታቦርን ታሪካዊ አመጣጥ፣ የመጽሐፍ ቅዱስ ምስክሮች፣ የጅራፍ እና የሙልሙል ዳቦን ምስጢር በጥቅል እናቀርባቸዋለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መንፈሳዊ ትምህርቶችን ይከታተሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ወቅት ምስጢራትን ይገልጽላቸው የነበሩ ሐዋርያት ናቸው። ነገር ግን ከ12ቱ ሐዋርያት መካከል ሦስቱን ማለትም ጴጥሮስን፣ ያዕቆብንና ዮሐንስን ብቻ ይዞ ወደ አንደኛው ተራራ ወደ ደብረ ታቦር ተራራ ወጣ። ለምን ሦስቱን ብቻ መረጣቸው ብንል ቤተ ክርስቲያናችን በምስጢር ስታስረዳ ጴጥሮስን እስከ ሞት ድረስ እከተልሃለሁ ባለው ፍቅሩና እምነቱ ምክንያት ጠርቶታል። ያዕቆብን ስለ ጌታ ስም የመጀመሪያው ሰማዕት በመሆኑና ዮሐንስን ንጹሕና የጌታ የሚወደው ሐዋርያ በመሆኑ ነው። በሌላ በኩል ይሁዳ ጌታዬን አልሸጥኩትም በከንቱ ጠላሁት ብሎ እንዳያመካኝና ምስጢር ከእኔ ተሰወረ እንዳይል ሲባል ከእርሱ በቀር ሌሎቹ ሐዋርያትን ደግሞ የሚስጢሩን ከፍታ በሚችሉበት ደረጃ ገልጦላቸዋል። በደብረ ታቦር ተራራ ላይ ጌታችን ሲጸልይ ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ይህ ለውጥ የባህሪ አምላክነቱና አልፋና ኦሜጋነቱን ያረጋገጠበት ታላቅ ክስተት ነበረ። በዚያ ቅጽበትም ሦስት ታላላቅ ነገሮች ተከሰቱ። የሙሴና የኤልያስ መምጣት ነው። ሙሴ ከመቃብር ከሙታን ዓለም መጣ። ኤልያስ ደግሞ ከብሔረ ሕያዋን በብሩህ ደመና መጣ። ምስጢሩ ጌታችን የሕያዋንና የሙታን አምላክ መሆኑን ለማሳየት ነው። ሙሴ የሞቱት አምላክ እንደሆነ ሲመሰክር፣ ኤልያስ ደግሞ የሕያዋን አምላክ መሆኑን መሰከረ። በተጨማሪም አይሁድ ኢየሱስ የኤልያስን ወይም የነቢያትን ስልጣን ይወስዳል ብለው ስለሚወነጅሉት ሙሴና ኤልያስ መጥተው እርሱ የነቢያት አምላክ ነውና ፈጣሪ መሆኑን አረጋገጡ። ሌላኛው የቅድስት ሥላሴ መገለጥ ነው። ወልድ በተራራው ላይ በሰው አካል ቆሞ ታየ። አብ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ከሰማይ አሰማ። መንፈስ ቅዱስም በብርሃን ደመና መጥቶ ጥላ ሆነ። በዚያም አበው በደብረ ታቦር ሥላሴ በአንድነት በሦስትነት ታወቁ ይላሉ። ይህን ታላቅ ክብር ያየው ቅዱስ ጴጥሮስ ተገርሞ ጌታ ሆይ በዚህ መኖር ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ ብሎ ተናገረ። ጴጥሮስ ለምን እንዲህ አለ? ጴጥሮስ ያየው የሰማያዊት መንግሥተ ሰማያት ናሙናና መለኮታዊ ሰላም ነበረ። በምድር ላይ ያለውን ጭንቀት መከራ ረስቶ በዚያው መኖር ተመኘ። ነገር ግን ጌታችን የተገለጠው የዓለምን በደል በደሙ ሊደመስስ እንጂ በደብረ ታቦር ብቻ ሊኖር ስላልነበረ ይህን ምስጢር ትንሣኤው እስኪገለጥ ድረስ ለማንም እንዳይናገሩ አዘዛቸው። ለእኛ ለክርስቲያኖች የደብረ ታቦር በዓል ምንድን ነው? የደብረ ታቦር በዓል የትንሣኤያችንና የንባር ክብራችን ማረጋገጫ ነው። ሁለተኛ፣ የኃጢአት ጨለማ ተወግዶ በክርስቶስ ብርሃን መብራት ምልክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደብረ ታቦር በዓል ከሃይማኖታዊ ይዘቱ በተጨማሪ ውብ ከሆኑ ባህላዊ እሴቶች ጋር ተያይዞ ይከበራል። ቡሄ ማለት ምን ማለት ነው? ቡሄ ማለት ቦሃ ወይም ደግሞ ብሩ ወይም ጨለማው አልፎ ብርሃን መጣ ማለት ነው። የክርስቶስ መለኮታዊ ብርሃን መገለጥን ያመለክታል። ስለዚህ ቡሄ የሚለው ቃል የመጣው ቦሃ ወይም ደግሞ ብሩ ከሚል ቃል የመጣ ነው። ቦሃ ወይም ብሩ ማለት ደግሞ ጨለማው አልፎ ብርሃን መጣ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጠበት በደብረ ታቦር ላይ ማለት ነው። የችቦ ማብራት ምስጢር ምንድን ነው? በበዓሉ ዋዜማ ነሐሴ 12 ማታ ችቦ ይበራል። ይህም በደብረ ታቦር የተገለጠውን መለኮታዊ ብርሃንና ሌሊቱን ወደ ቀን መለወጡን የሚያስታውስ ነው። የሙልሙል ዳቦና የሕፃናት ቡሄ በሉስ ምንድን ነው? ሕፃናት ቡሄ በሉ እያሉ አባቶችንና እናቶችን ያመሰግናሉ። እናቶች ደግሞ ሙልሙል ዳቦን ይሰጧቸዋል። ሚስጢሩ ምንድን ነው? ሚስጢሩ እረኞች በደብረ ታቦር ተራራ ላይ ከጌታ የተገለጠውን ብርሃን አይተው ወደ አገራቸው ሳይመለሱ እዚያው አደሩ። ወላጆቻቸውም ልጆቻችን የት ቀሩ ብለው ዳቦ ጋግረው
ፍለጋ ወጡ። ልጆቹም የጌታችንን ብርሃን አይተው ደስ ብሏቸው ሲመለሱ ወላጆቻቸው ያዘጋጁላቸውን ዳቦ አከፋፈሉላቸው። የጅራፍ ማስጮህስ ምንድን ነው? በቡሄ ወቅት የሚገረፈው ጅራፍ ምንድን ነው? አንደኛ ጌታችን ከመስቀሉ በፊት የተቀበለውን ግርፋትና መከራ ያሳስበናል። ሁለተኛ የክረምቱ ጨለማና ዝናብ አልፎ በብርሃኑና የጽድቁ ጊዜ መቅረቡን የምስራች ይነግረናል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ለሐዋርያቱ ሲገለጽ ብርሃነ መለኮቱ ሲገለጽ ድምፅ ነበረና ያንን ድምፅ ለማመልከት ልጆች ጅራፍን ያስጮሃሉ። የተወደዳችሁ የእግዚአብሔር ቤተሰቦች የደብረ ታቦር በዓል በታቦር ተራራ ላይ የተገለጠው የጌታችንና የመድኃኒታችን ኢየሱስ ክርስቶስን ብርሃን በልቦናችን ውስጥ እንዲበራ ከኃጢአት ጨለማ ወጥተን በጽድቅ መንገድ እንድንመላለስ የሚያስገነዝብ ታላቅ በዓል ነው። አምላካችን እግዚአብሔር የደብረ ታቦሩን ብርሃን ለሁላችንም ያብራልን። ሀገራችንን ኢትዮጵያን፣ ሕዝቦቿን በሰላም በፍቅር ይጠብቅልን። ቪዲዮውን ከወደዳችሁ ላይክ ማድረግ፣ ለወዳጅ ዘመዶቻችሁ ሼር ማድረግ አትርሱ። በሚቀጥለው መንፈሳዊ ቪዲዮ እስክንገናኝ ድረስ የእግዚአብሔር ቸርነት፣ የቅድስት ድንግል ማርያም አማላጅነት አይለያችሁ። መልካም የደብረ ታቦር በዓል ይሁንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።